በዓለም ላይ ካሉ 10 ቁልፍ ስትራቴጂካዊ የውሃ ላይ መንገዶች ውስጥ ሁለቱን በሰሜን ግብጽ ሲናይ ልሳነ ምድር የሚገኘውን የስዊዝ ካናልና በደቡባዊ አቅጣጫ ህንድ ውቅያኖስን የሚያገናኘውን ባቤል ማንደብን ይዟል። 2250 ኪሎ ሜትር ርዝመት 355 ኪሎ ሜትር ስፋትና 438000 ስኩዌር ኪሎ ሜትር አጠቃላይ ሽፋን ያለው በአፍሪካና በእስያ መካከል የሚገኝ ዋነኛ የንግድ መተላለፊያ መስመርም ነው። በዘይትና በከበሩ ማዕድናት የበለጸገ የዓለም ሀገራት አይን ማረፊያ እጅግ ሞቃታማ ባህር ነው ቀይ ባህር። ከዓለም ንግድ 12%፣ በእስያና በአውሮፓ መካከል ከሚደረግ ንግድ 40%፣ ከዓለም ነዳጅ ንግድ 15% የሚከወንበት እንዲሁም በየዓመቱ ከ30 እስከ 50 ሺህ የሚጠጉ መርከቦች የሚመላለሱበት ባህር ነው። በአካባቢው ያለው የሽብርተኞች እንቅስቃሴ፣ የሀገራት የውስጥና የውጭ ግጭቶች እንዲሁም ስፍራው ከእስያ ወደ አውሮፓና አሜሪካ ለሚደረጉ የንግድ እንቅስቃሴዎች ዋነኛ የመተላለፊያ መስመር መሆኑ ስትራቴጂካዊ ተፈላጊነቱን ከፍ አድርጎታል። ለዚህም ነው በቀይ ባህር አዋሳኝ የሚገኙት የኢትዮጵያ ጎረቤቶች ጅቡቲ፣ ኤርትራ፣ ሱዳን፣ ሶማሊያ የዓለም ሀያላንን ጨምሮ የበርካታ ሀገራት የጦር ሰፈሮች መገኛ የሆኑት። አሜሪካ፣ ቻይና፣ ፈረንሳይ፣ ሳውዲ አረቢያ፣ ጃፓን፣ ጣሊያንና ስፔን በጅቡቲ ባህር ዳርቻ፣ የተባበሩት አረብ ኤሚሬቶችና ሩሲያ በኤርትራ፣ ቱርክ፣ አሜሪካና ዩናይትድ ኪንግደም በሶማሊያ እንዲሁም ሩሲያ በሱዳን የጦር ሰፈር የመሰረቱና ለመመስረት ከስምምነት ላይ የደረሱ ሀገራት ናቸው። እነዚህ ሀገራት ባህር ውቅያኖሱን አቆራርጠው ቀይ ባህር ላይ የጦር ሰፈሮችን፣ የባህር ኃይል ወደቦችንና የአየር ማሰልጠኛዎችን ሲገነቡ ከባህሩ በቅርብ ርቀት ላይ የምትገኘው ኢትዮጵያ ያሏት 9 መርከቦች መልህቃቸውን የሚጥሉት በሌሎች ሀገራት ወደቦች ላይ ከሆነ ከ30 ዓመታት በላይ ተቆጠሩ። የባህር በር በቀጠናው ካለው ጂኦፖለቲካዊ ተፈላጊነትና አስተማማኝ ሰላምና ደህንነትን ከማረጋገጥ አኳያ ጊዜ የማይሰጠው የኢትዮጵያ የህልውና ጉዳይ ነው። ቀድሞ ገናና የባህር ኃይል የነበራት ሀገር በቀይ ባህርና በዙሪያ ገባው የሚካሄዱ እንቅስቃሴዎችን መከታተል፣ አስፈላጊውን እርምጃ መውሰድና የራሷን ጥቅም ማስከበር የምትችለው በባህሩ ላይ የራሴ ነው የምትለውን ስፍራ መያዝ ስትችል ብቻ ነው። በኢኮኖሚው ረገድም ቢሆን ከዓመታዊ ገቢዋ 25% የሚሆነውን ከወደብ ኪራይና ከተያያዥ ጉዳዮች ጋር በተገናኘ የምታወጣ ሀገር ከ120 ሚሊዮን በላይ ህዝብ ይዛ ከባህር በር ውጪ የምታልመውን እድገትና ብልጽግና ማሳካት ቀላል አይሆንላት። ኢትዮጵያ የባህር በር አልባ ሆና በኖረችባቸው ዓመታት ለምን የሚለውን ጥያቄ በአደባባይ ማንሳት ነውር ሆኖ ኢትዮጵያውያን ውስጣቸው የሚብሰለሰልበት የዓመታት የህልውና ጥያቄያቸው ሆኖ ቆይቷል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ መንግስታቸው የኢትዮጵያን የባህር በር ፍላጎት የሀገር ህልውና ጉዳይ አድርጎ እንደሚመለከተው ማስታወቃቸው 30 ዓመታትን የተሻገረው የህዝብ ጥያቄ የመንግስት አጀንዳ መሆኑን ያረጋገጡበት ሆነ። ኢትዮጵያ የባህር በር ጥያቄዋን በሰላማዊ መንገድ ብቻ የማሳካት ፍላጎት እንዳላት ደጋግማ አሳይታለች። በዚህም በቱርክ አንካራ ከሶማሊያ ጋር ስምምነት በመፈራረም የባህር በር ጥያቄዋ ጎረቤቶቿን የማይጎዳ በትብብርና በወዳጅነት መንፈስ የሚተገበር መሆኑን አረጋግጣለች። ስምምነቱ ኢትዮጵያ የባህር በር ለማግኘት ከሀገራት ጋር ወደ ግጭትና ጦርነት ልትገባ ነው የሚሉ መላምቶች ትክክለኛ ለመሆናቸውና ሀገሪቱ በቀጠናው ሰላምና መረጋጋትን ለመፍጠር የምትሄድበትን ርቀትም ያመላከተ ነው። የኢትዮጵያ የባህር በር ጥያቄ ፍትሃዊነቱ በዓለም አቀፍ ህጎች የሚደገፍ ከመሆኑ ባሻገር በሀገራትና በተቋማት ያለው ተቀባይነትም ከፍ ያለ መምጣት ችሏል። በተባበሩት መንግስታት የባህር በር ህግ አንቀጽ 69 ከንዑስ አንቀጽ 1 እስከ 5 በተደነገገው ህግ መሰረት ኢትዮጵያ ከሀገራት ጋር በሚደረግ ስምምነት የባህር በር የማግኘት ከባህሩ የተፈጥሮ ሀብት የመጠቀምና በባህሩ ላይ የመሸጋገር መብት አላት። ኢትዮጵያ የባህር በር ባለቤት የምትሆነው መቼ ነው ለሚለው ጥያቄ ቁርጥ የሆነ መልስ መስጠት ባይቻልም የማይቀርና ጥያቄው ምላሽ እስኪያገኝ ድረስ የትውልዱ ብሔራዊ አጀንዳ ሆኖ መቀጠሉ ግን እሙን ነው።